ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የሀገሬ ልጆች? ሀገራችንም ሰላም አላህ አድርግልን፣ ኢትዮጵያችን ሰላም ትሁን። አሀምሽ ዞሮ መግቢያችን ማለት ነው። አንድ የምላችሁ ማሳሰቢያ ያለ ትንሽ ያው ላጋራችሁ ብዬ ነው። አንድ የምላችሁ ነገር ማለት ነው። አፍቅሮ መፈቀር እኮ ያለ ነው። ይሄ ቪዲዮ ለአንድ ጓደኛዬ ናት። ያው እናንተም ቪዲዮን አይታችሁታል፣ አዛዙሮታል፣ ተዛዙሯል። ግን ሀቢብቲ ራስሽን አትግጂ። እሱ እንደሆነ በአንቺ ቦታ ሌላ ይተካል። አንቺን በሱ ቦታ መተካት ትችያለሽ፣ እሱም በአንቺ ቦታ መተካት ይችላል። እሱ ጥሎሽ ቢሄድ እኮ ራስሽ መጉዳት የለብሽም። ይሄን ያክል ሰውነትሽ እስከሚያብጥ ድረስ የምትመጪው ለምን? እንዲህ በጣም ተሳስተሻል የኔ እህት፣ በጣም ተሳስተሻል። ሰው ግን ተሳስተካል አይባልም። በጣም ተሳስተሻል። ከሰው ስህተት ከብረት ዝገት አይጠፋም። ተይ ተመለሽ የኔ እህት፣ በጣም ተመለሽ ብዬሻለሁ። እኔ ያው አዲስ ጀማሪ ስለሆንኩኝ ቪዲዮሽን አውጥቼ መስራት አላቅበትም፣ ከጎን ለጎን መስራት አላቅበትም። ስለማላቅ ነው። ሌላ ቪዲዮሽን ከጎን አድርጌ ብሰራ በጣም ደስ ይለኝ ነበር የኔ እህት። በጣም ከልብ በላይ አዝኛለሁ። ለምን ራስሽን እንዲህ በብር ይቀየራል፣ በባል ይቀየራል። በህይወትስ ምን ይቀየራል? በህይወታችን ምን ይቀየራል? እኛ እኮ ጉልበታችን ቆሞ ከሄደ ማለት ነው ሰርተን እናገኘዋለን። ብር ቢጠፋ እኮ ብር እናገኛለን። ህይወታችን ብቻ አንቺ ተነስተሽ ጌታ አልሐምዱሊላህ የሰጠከኝን ጸጋ ወሰድከብኝ አይደል? የኔውን ያልከውን ታመጣልኝ ዘንድ ልቡን ስጠኝ፣ ልብክን ብቻ ስጠኝ ብለሽ መማፀን ሲገባሽ ይሄን ያክል ተንደርድረሽ ራስሽን ህይወትሽን እስከ በራስ እጅሽን ኧረ ተው ሰብራ አትጡ። ተው በቃ ምን ይደረጋል ሁሉም። ግን አሁን አንቺ በዚህ ስለኖርሽ ነው ህይወትሽን እንደዚህ ሚዲያ ላይ ወጥተሽ ህይወትሽን የምትመጪው ማለት ነው። ስላለሽ ነው። ብትሞቺስ የኔ እህት ግን ያው ከኔ ትንሽ እንትን ያልኩት ነው የምናገርሽ። እንደዚህ አትሆኚ አንደኛ፣ ሁለተኛ ደግሞ አይዞሽ ምንም ማለት አይደለም ብዬሻለሁ። አንዱ ቢሄድ አንዱ ይመጣል። ህይወትሽን አጽናንተሽ በህይወትሽ በእግርሽ ላይ እንደምትቆሚ ሞከሪ። ይሄ ቪዲዮ ደግሞ ይደርስሻል ብዬ ተስፋ አረጋለሁ። የሀገሬ ልጆች በአክብሮት እንትንላችኋለሁ፣ ጠይቃችኋለሁ። ይሄንን ቪዲዮ ሼር አረግታችሁ አድርሶልኝ። ግን ያው ቪዲዮውን የእሷን ቪዲዮ እንደዚህ ከጎን ለጎን ልሰራ ቪዲዮ ከጎን ለጎን መስራት አላቅበትም። ያው አዲስ ጀማሪ ነኝ። አሁን ይሄንም ስላልኳችሁ ብዙዎች የምታውቁት ልትሳደቡ ትችላላችሁ። አትስደቡኝም። እኔ ከስድብ ውጭ ነኝ እና የሀገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው የማፈቅራችሁ። ላላህ ብላችሁ ይሄንን ቪዲዮ አደርሱላት የኔ እህት። በጣም ነው የምወድሽ፣ በጣም ነው ያው ምን ልበልሽ በቃ። እና ያው የሀገሬ ልጆች አንድ ነገር የምላችሁ ነገር፣ በዚህ አጋጣሚ አንድ ምክር የምሰጣችሁ ነገር በእኔ በራሴ የሆነ ማለት ነው። ግን በሚዲያ ያፈቀራችሁት በሚዲያው ነው የምትፋቱት። ይሄንን ማወቅ አለባችሁ። አንድ ነገር የሚዲያውን አሁን በሚዲያ ምሳሌ ወደድከኝ ብላችሁ ብዙ እንትን ማያዛልቁ ልጆች አሉ። ብዙዎች አሁን ያው ቲክቶክ ከታተላለሁ፣ ግን ከከፈቱ ቅርብ ጊዜ ነው። ግን ያ አበትኩልሽ፣ ሞትኩልሽ፣ ተፈለጥኩልሽ
ትሉና ከዛ በኋላ የእጇን በቃ እጇን እግሯን ስትሰጣችሁ ማለት ነው። በቃ እኔ ምን ልበላችሁ፣ ግን ቃላት አንሰኛል። ብዙም እንትን አትበሉ። ያው ብዙም ልጆች አሉ ቁም ነገረኛ ያላቸው፣ ብዙም ቁም ነገረኛ የሌላቸው ልጆች አሉ። ግን እኔ በበኩሌ ቢመረጥ ራሳችሁን ጠብቁ። ከምንም በላይ ከራስ በላይ ንፋስ በቃ እኛ ማለት ነው። እችኛ የወሩዋን በር እንዴት እንዳርገን እንደምናመጣት እንዴት ሆነን እንደምናመጣት ማንም የሚያውቀው ፈጠራችን ብቻ ነው የሚያውቀው። ማንም የሚያውቀው የለም። ማንም ደግሞ የሚረዳሽ የለም። ሀቢብቲ እናት አባትም ቢሆን በቃ ማንም ባለቤትሽም ቢሆን ማንም የሚረዳሽ የለም። የሚረዳሽ ማነው? ከአንድ ፈጣሪሽ በስተቀር ማንም የሚረዳሽ የለም። አንድም ፈጣሪሽ ጎንበስ ብለሽ እሱን ተማጸኝ። ሌላ አንድም ነገር አይ ዛሬ እስኪ ከጎኔ ይሆናል ከጎኔ ይቆማል ብለሽ አንድንም በቃ እኔ እንጃ ብቻ ያው የፈለገው ቢሆን አንቺ በራስሽ በእግርሽ እንደምንም ብለሽ በእግርሽ ራስሽን አጽናንተሽ በእግርሽ እንደምትሄጂ ተስፋ አደርጋለሁ። እንደዚህ ራስሽን እንትን አትምቺ። አንድ ነገር በቃ ይሄንን ቪዲዮ አድርሱላት። በጣም ወዳችኋለሁ፣ በጣም እንፈቅራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተሰሙታላችሁ ብዬ ተስፋ አደርጋለሁ። ትንሽ በእኔ በኩል ምክር ነው ይመስለኛል፣ ግን አትሳደቡ። ከስድብ ውጪ ብያችኋለሁ። ደህና ኮሜንት፣ ደህና ፍቅር የምታጽናኑኝ ከጎንሽ ነኝ፣ አይዞሽ፣ ላይክ ሼር የምታረጉልኝ ከሆነ ከጎኔ ቆሙ። የምትሳደቡት ከሆነ እዛው